መልእክት ለአዶናይም ለዩቲናስም ለበረከት ያስገ ዩቲ ዘግቲ ሆን ብለው ከማሰሉ እንኳን ሀገር ድስትም አይረጋም። እኛ አይን ግን ምን ያህል ከባድ እንደሆነ አያችሁ አይደል? ይሄ መልእክት ለአዶናይም ለዩቲናስም ነው። ብዙ ሰዎች የሚጎዱት አስበው መናገር ሲገባቸው ተናገሩ በኋላ ሲያስቡ ነው። በእንደነዚህ አይነት ሰዎች ሁለታችሁም ሳንዱች ነው የሆናችሁት። አዶናይ መኑን የዋጀሁን እንደተባለው አይነት ትንሽ በትልቁ ልብ ውስጥ አለክ። ዩቲናስ በኮቪድ ጊዜያችንን ቤት ውስጥ በነበርን ሰዓት ባንቺ ቪዲዮ እየተዝናናን ስቲል እስካሁን ድረስ ስራዎችሽ እያዝናኑን ነው ያሉት። አዶናይ እንደ እናት ስነግርህ ዩቲናስ ሀገሯን ወክላ የተወዳደረች ነው አይደለ? ይሄንን ነገር ደግሞ አንተ አቅም አለህ እንዳለ ካሳይተናል። በባቡል ሄድ ላይ የሰራውን አይተናል። አሁንም ደግሞ ዩቲናስን ይሄን ነገር ብትቀሰቀስላት ጠላት ይቃጠል እባክህን። መልካም ነገር እንዳለ አውቃለሁ። መልካም እንደምታደርግ ሁሉ ደግሞ ይሄንን ስራና እባክህን በረከትህን ከፍ አድርግ። ዩቲናስ የተሳሳትሽ ብሎ ከምታደርጊያቸው ነገሮች ኖ ሚዲያ ላይ ሁሉም ሰው ይውደደኝ እኮ አይባልም። የሚወድ ሰው ይኖራል፣ የሚጠላም አለ። ሁሉም ሰው ይውደደን ካልልማ ከሰው አልባ ሆነን ነው የምንቀረው። እንደ ብሎኩን ማንሳት አለብሽ። ሌላው ደግሞ እዚህ ቪዲዮ ላይ አይተህ መኪና ቻሌንጅ ብለሃል። ምን አይተህ ነው? ትልቅነታቸውን ጥበብ የከፈሉትን ዋጋ አይተህ ነው? ይሄን ነገር ሳላበረታታ አላልፍም። ምን አለ መሰለ በምናገኘው ህይወታችንን ስንመራ በምንሰጠው ደግሞ ህይወት እንሰራለን። ስለዚህ መልካም ነገር በማድረግ ደስ ይለኛል። አሁንም ደግሜ ልበልህ እንደና ሰይፉን የሚናገሩት እንደነዚህ አይነቶች ሾርት ሚሞሪ ያላቸው አቶች ገስጻቸው። ሰይፉን አትናገሩ ብለህ በል። በእውነት መቆየት ደግ ነው። ብዙ እናያለን። ከም በጎ ስራ ላይ ልትገናኙ ትችላል። የዩቲናስንም ቀስቅዝ ግድ የለህም ይጨምርልሃል እንጂ አይቀንስም። ራችን ላይ ለሁለታችሁም ቮት አድርጊያለሁ።